Excellency Giorgia Meloni, Prime Minister of the Republic of Italy, Your Excellencies, Parliament, Your Excellency Mahmoud Ali Yusuf, Chairperson of the African Union Commission, Your Excellency Antonio Guterres, Secretary General of the United Nations, Your Excellency Madam Amina, በአፍሪካ የዲፕሎማቲክ መቀመጫ በሆነችው አዲስ አበባ ከተለያዩ የዓለም ሀገራትና የአፍሪካ መሪዎች በተሰባሰቡበት ሁለት ትላልቅ ጉባኤዎችን እያካሄደች ትገኛለች። በትናንትናው ዕለት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በተገኙበት የጣሊያን የአፍሪካ ጉባኤን አካሂዳለች። ከቅዳሜ ጀምሮ እስከ እሁድ ድረስ ደግሞ ትልቁን የአፍሪካ ህብረት ጉባኤ እያደረገች የምትገኝ ሲሆን በጉባኤው ላይም የተለያዩ የዓለም ድርጅት ተወካዮችን ጨምሮ አብዛኞቹ የአፍሪካ መሪዎች ተገኝተዋል። በጉባኤው ላይ ምን ሀሳቦች ተነሱ የሚለውን በዝርዝር የምንመለከት ይሆናል። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁ ቆዩ። ለመጀመሪያ ጊዜ በአፍሪካ ምድር በአፍሪካ ዲፕሎማቲክ መቀመጫ በሆነችው አዲስ አበባ የተካሄደው ሁለተኛው የጣሊያን አፍሪካ ጉባኤ በርካታ አበይት ጉዳዮች የተነሱበት ነበረ። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በትብብር አዲስ የአፍሪካ አውሮፓ ግንኙነት መቅረጽ እንችላለን፣ ነገር ግን ትብብሩ በጥገኝነት ሳይሆን በመከባበርና እንዲሁም በጋራ መበልጸግ ላይ የተመሰረተ ሊሆን ይገባል በማለት ኢትዮጵያ አፍሪካን ከዓለም ጋር በማገናኘት ረገድ በርካታ ስራዎችን እየሰራች እንደሆነ በአቪዬሽን በዲፕሎማቲክና ዓለም አቀፍ ኮንፈረንሶችን በማዘጋጀት የአህጉሪቱ ድምፅ እንዲሰማ እየሰራች ትገኛለች ያሉ ሲሆን የጣሊያን ጠቅላይ ሚኒስቴር ጆርጂያ ሜሎኒ ጉባኤው በአፍሪካ መካሄዱ ጣሊያን ለአህጉሪቱ የምትሰጠው ትኩረትና በእኩልነት ላይ የተመሰረተ አጋርነትን ለማረጋገጥ ያላትን ቁርጠኝነት ያሳያል በማለት ከ2 ዓመታት በፊት በተጀመረው የሚቲ እቅድ ላይ ግምገማ የተደረገ ሲሆን ሜሎኒም እቅዱ ያለፉትን ስኬቶች ለማክበር ሳይሆን ተግባራዊና ውጤታማ በሆነ መንገድ አጋርነትን ለማጠናከር ያለመ ነው በማለት ገልጸዋል። ከዚሁ ጋር በተያያዘ ዛሬ የተጀመረው የ39ኛው የአፍሪካ ህብረት መሪዎች ጉባኤ ላይ የመክፈቻ ንግግር ያደረጉት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ላለው እድገት የተለያዩ የወደብ መዳረሻዎችን ያስፈልጓታል ሲሉ አጽንኦት ሰጥተው ተናግረዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በጋራ መተማመንና በአንድነት በሚቆም ህብረት ላይ ነው ብለዋል። በሌላ በኩል ደግሞ በውሃ ሀብት ላይ ባደረጉት ንግግር በመላው አፍሪካ ወንዞች በጋራ ጥቅም ሲውሉ የመረጋጋት ምንጭ መሆን ይችላሉ በማለት ስለ ታላቁ የህዳሴ ግድብ የሚከተለውን ሀሳብ አንስተዋል። ታላቁ የህዳሴ ግድብ ለመኖሪያ ቤቶችና ለኢንዱስትሪዎች የኃይል አቅርቦት ምንጭ ከመሆን ባሻገር ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ምንጭ ሆኗል በማለት አፍሪካውያን የውሃ ሀብትን በአግባቡ መጠቀም ከቻልን በአፍሪካ እድገት ከፍ ያለ ተጽዕኖ ማሳደር እንችላለን ሲሉ ገልጸዋል። ውድ ቻናሌ ተከታታዮች ለዛሬ ያስኩት መረጃ ይህንን ይመስል ነበረ። በቀጣይ መረጃ እስከምንገናኝ ድረስ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሰላም ቆዩ።